አሁን ባለው የገንዘብ ግሽበት ተቀማጭ ያደረጉት 13 ሚሊዮን 800 ሺህ ብር በአንድ ዓመት ውስጥ 11 ሚሊዮን 40 ሺህ ብር እንደሚሆን ያውቃሉ? ነገር ግን ገንዘቡን ከ17% እስከ 25% መጨመር የሚችሉት በኢንቨስትመንት አማራጮች ሲሆን አንደኛው የመኖሪያ ቤት ነው። ዋጋው እንዲጨምር ከሚያደርጋቸው ምክንያቶች መካከል ኑሮን የሚያቀሉ በአካባቢው ትምህርት ቤቶች፣ ሆስፒታል፣ መናፈሻ ስፍራዎች፣ ሃይማኖት ተቋማት ቢሆኑም የግንባታ ጥራቱ በፎርሲ ተቋራጭ በሸራተን ሆቴል ስታንዳርድ በመሃል ቦሌ ፍላሚንጎ 70% የተገነባ ሲሆን ከጠቅላላ ዋጋ 13 ሚሊዮን 800 ሺህ ብር ጀምሮ እስከ 20 ዓመት እየኖሩ የሚከፍሉት 50% የባንክ ብድር ተመቻችቶለት በ15% ቅድመ ክፍያ ማለትም በ2 ሚሊዮን 72 ሺህ ብር ብቻ የቤት ባለቤት ይሆኑ። ታዲያ እነዚህ አፓርትመንቶች ከስፔን እና ጣሊያን በሚመጡ ፊኒሺንግ ማቴሪያል ጥንቅቅ ብለው ተገንብተው ቁልፎትን ብቻ ይረከባሉ። ለበለጠ መረጃና ሳይት ጉብኝት ከታች ባለው ስልክ ይደውሉልን። እናመሰግናለን።